ሰላም እንዴት አላችሁ? ዛሬ ካፕካትን ተጠቅመን እንዴት አድርገን ቪዲዮዎችን ኤዲት ማድረግ እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው፣ ከቤዚኩ ጀምረን። ስለዚህ እናንተም ስልካችሁን ተጠቅማችሁ እንዴት አድርጋችሁ ቪዲዮ ኤዲት ማድረግ እንደምትችሉ በካፕካት አሳያችኋለሁ ማለት ነው። ስለዚህ አሁን ቀጥታ የምታደርጉት ምንድነው የካፕካት አፕሊኬሽን ካላችሁ የካፕካት አፕሊኬሽን ከፕሌይ ስቶር ላይ ማውረድ አለባችሁ ማለት ነው። ከዛ ካፕካት አፕሊኬሽን ስትከፍቱ እንደዚህ አይነት ኢንተርፌስ ይከፍታል ማለት ነው። ኢንተርፌሱን ይመስላል። እዚህ ጋር ኒው ቪዲዮ የሚል አለ፣ ኤዲት ፎቶ የሚል አለ፣ የተለያዩ ቴምፕሌቶችም አሉ ማለት ነው። ስለዚህ እኛ ለአሁኑ የምናደርገው ምንድነው ቪዲዮ እንዴት አድርገን ኢምፖርት እንደምናደርግና እንዴት አድርገን ቪዲዮዎቹን ኤዲት ማድረግ እንደምንችል ትንሽ ስቴፕ አሳያችኋለሁ ማለት ነው። ስለዚህ ኒው ቪዲዮ የሚለውን አንዴ ክሊክ አደርጋለሁ። ከዛ በኋላ የምፈልገውን ቪዲዮ እዚህ ጋር ቪዲዮ ያስመርጣል። ስለዚህ የምፈልገውን ቪዲዮ ነው ራሴ እመርጣለሁ ማለት ነው። ቪዲዮ አስገብቻለሁ እኔ። እናንተ የምትፈልጉትን ቪዲዮ አድ ማድረግ ትችላላችሁ። የገባችሁትን ቪዲዮ ሳይዝ ነው እዚህ ጋር የሚያስቀምጥላችሁ። እሱን ለመቀየር ከፈለጋችሁ ለምሳሌ ለቲክቶክ ለዩቲዩብ የተለያየ አስፔክት ሬሾ ስላለው ማለት ነው፣ ወይ ደግሞ የቪዲዮ ሳይዝ የሚለያይ ማለት ነው። ስለዚህ የት ላይ እንሄዳለን? አስፔክት ሬሾ የምትል ነገር አለች እዚህ ጋር ከታች። ስለዚህ አስፔክት ሬሾ የሚለውን እንመርጣለን። አስፔክት ሬሾ ላይ የዩቲዩብ፣ የቲክታክ፣ የኢንስታግራም የእያንዳንዱ አስፔክት ሬሾች እዚህ ጋር ተቀምጠዋል። ፎርማታቸው ኦልሬዲ ፕሪሴት የተደረገ ማለት ነው። ስለዚህ እና አንዴ ክሊክ አደርጋለሁ። ቲክታክ አደረኩትኝ። ከዛ በኋላ ቪዲዮን በፈለኩት መንገድ አጀስት ማድረግ ይችላል። እንደዚህ ዙም እያደረኩ በምፈልገው ሳይዝ አጀስት ማድረግ ይችላል። ከዛ በኋላ ምን እንደምታደርጉት ከታች ቪዲዮን ክሊክ ስታደርጉ የተለያዩ ኦፕሽኖች ይታያሉ። የተለያዩ አማራጮች እዚህ ጋር ይታያሉ። እንደምትመለከቱት የተለያየ አማራጭ ይታያል። እዚህ ጋር የምናደርገው ምንድነው ስፕሊት የሚል አለ፣ ቮሊዩም አለው፣ አኒሜሽን አለው፣ ኢፌክት አለው። የተለያዩ ኢፌክቶችን መጨመር እንችላለን ማለት ነው። ለምሳሌ ስፕሊት የሚለውን ስንጫን ቪዲዮን ከሁለት ይቆርጥልናል ማለት ነው። ስለዚህ እናንተ ቪዲዮዎችን ለመቆራረጥ ከፈለጋችሁ ስፕሊት የሚለውን ኦፕሽን በመጠቀም መቆራረጥ ትችላላችሁ ማለት ነው። ስለዚህ የምናደርገው ነገር ምንድነው? ሌላኛው ምንድነው የእያንዳንዱ ቪዲዮ ከፈለጋችሁ ሳውንዱን መቀነስ ትችላላችሁ፣ ወይ ደግሞ ድምፁን። ለምሳሌ እዚህ ጋር ሳውንድ ቮሊዩም አለን፣ እሱን በመቀነስ ለመጨመር እያንዳንዱን ቪዲዮ ማድረግ እንችላለን። ድምፁን መጨመርና መቀነስ እንችላለን ማለት ነው። ስለዚህ ሌላኛው የምናየው ምንድነው አኒሜሽን አለ። እዚህ ጋር የምትመለከቱት አኒሜሽን የምንፈልገውን ቪዲዮ ሲገባ እና ሲወጣ እያንዳንዱን ሲጨርስ ማለት ነው። ልክ ከዚህኛው ቪዲዮ ወደ ሁለተኛው ቪዲዮ ታይም ላይናችን ሲሄድ እኛ የምናደርጋለን አኒሜሽን እንጨምርበታል። ለምሳሌ ይሄኛው ቪዲዮ ሲገባ አኒሜሽን ላይ እንገባለን። ያው ካፕካት በኢንተርኔት ስለሚሰራ ዳታ ማብራት አለባችሁ። ስለዚህ ዙምቱ የሚለውን ኢፌክት ስንጠቀም ወይ ደግሞ አኒሜሽን ስንጠቀም እንደዚህ አይነት አኒሜሽን አለው ማለት ነው። ስለዚህ ምንድነው ይህንን ሰከንዱን መጨመርም መቀነስም እኛ እንችላለን። ለምሳሌ ተሎ እንዲገባ ተሎ እንዲወጣ አያችሁት? በተሎ ልክ ሰከንዱን ስንጨምረው ይቆያል ማለት ነው። ቀስ ያለ ነገር ትራንዚሽን ነው የሚሆነው ማለት ነው። ስለዚህ በዚህ መንገድ አጀስት እያደረግን በፈለግነው አማራጭ መጠቀም እንችላለን ማለት ነው። ዛሬ ላሳያችሁ ይህን ይመስላል። በቀጣይ ቪዲዮ ደግሞ ዎቹን አሳያችኋለሁ ማለት ነው። ይመቻችሁ።